ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። የፕሪቶሪያው ስምምነት አፈጻጸም ታዛቢ ቡድን ወደ መቀሌ ተመለሰ። የሰሜን ኢትዮጵያ ጦርነት በሰላማዊ መንገድ ለመቋጨት የተደረሰውን የፕሪቶሪያ ስምምነት አፈጻጸም የሚከታተለው የአፍሪካ ህብረት የባለሙያዎች ቡድን ወደ መቀሌ መመለሱ ተሰማ። የቡድኑ ስብጥርና ተልዕኮ በአፍሪካ ህብረት አደራዳሪነት የተቋቋመው ይህ የባለሙያዎች ቡድን ከኬንያ፣ ደቡብ አፍሪካ፣ ናይጄሪያ እና ሲቪል ባለሙያዎችን የያዘ ነው። ቡድኑ በዋናነት የታጣቂዎችን ትጥቅ የመፍታት ሂደት መከታተል፣ መሰረታዊ አገልግሎቶች ኤሌክትሪክ፣ ስልክ፣ ባንክ መመለሳቸውን ማረጋገጥ፣ ተፈናቃዮች ወደ ቀድሞ ቀያቸው መመለሳቸውን መቆጣጠር፣ የውጭ ኃይሎች ከክልሉ መውጣታቸውን ማረጋገጥ የሚሉ ኃላፊነቶች ተጥለውባቸዋል። ቡድኑ መቀመጫውን መቀሌ አድርጎ ሲሰራ የቆየ ቢሆንም ላለፉት ጥቂት ወራት በአስተዳደራዊ እረፍት ላይ መቆየቱን የትግራይ ሰላምና ደህንነት ቢሮ ገልጿል። ቡድኑ ወደ ስራው የተመለሰው ግን ክልሉ በከፍተኛ የጸጥታ ውጥረት ውስጥ ባለበት ወቅት ነው። በተለይም ባለፈው ሳምንት በጠለምት አካባቢ በትግራይ ታጣቂዎችና በመከላከያ ሰራዊቱ መካከል ግጭት መከሰቱ ይታወሳል። ይህን ተከትሎም ከአዲስ አበባ ወደ ትግራይ የሚደረጉ በረራዎች ተቋርጠው የነበሩ ቢሆንም ከ5 ቀናት በኋላ ዳግም መጀመራቸው ይታወቃል። ቡድኑ ወደ ስራው ቢመለስም አሁንም መሬት ላይ በርካታ ስጋቶች እንዳሉ ይነገራል። ከራያና አካባቢው ለደህንነታቸው ሰግተው የሸሹ ዜጎች አሁንም አልተመለሱም። ጠቅላይ ሚኒስትር ዶክተር አብይ አህመድ ለፓርላማ በሰጡት ማብራሪያ የወልቃይት ተፈናቃዮች ያልተመለሱት ለፖለቲካ መያዣ እየዋሉ ነው ብለዋል። የታዛቢ ቡድን መመለስ የፕሪቶሪያ ስምምነት አፈጻጸም ላይ የታዩ ክፍተቶችን ለመሙላትና በክልሉ አዋሳኝ አካባቢዎች እየተከሰቱ ያሉ ግጭቶችን ለማርገብ ከፍተኛ ሚና ይኖረዋል ተብሎ ይጠበቃል። ኢትዮ ቴሌኮም፣ ጅቡቲ ቴሌኮም እና ሱዳቴል ግሩፕ የሆራይዘን ፋይበር ስምምነት ተፈራረሙ። የቀጠናውን የኢንተርኔት እና የዳታ ትስስር ወደ ላቀ ደረጃ የሚያሸጋግር ታሪካዊ የሶስትዮሽ ስምምነት በትላንትናው ዕለት ተፈርሟል። ኢትዮ ቴሌኮም ከጅቡቲ ቴሌኮም እና ከሱዳን ሱዳቴል ጋር በመሆን የሆራይዘን ፋይበር ፕሮጀክትን በይፋ ለማስጀመር ተስማምተዋል። ከፍተኛ የዳታ ማስተላለፍ አቅም ያለው ሃይ ካፓሲቲ ድንበር ተሻጋሪ የኦፕቲካል ፋይበር መስመር መዘርጋት በአገሪቱ መካከል አስተማማኝና ፈጣን የኢንተርኔት ግንኙነት መፍጠር፣ አፍሪካን ከአፍሪካ ጋር የሚያገናኝ ጠንካራ የዲጂታል ኮሪደር መገንባት የመሰለ ዓላማዎችን የያዘ ነው። ይህ ስምምነት ከ150 ሚሊዮን በላይ የሚሆኑ የሶስቱ ሀገራት ህዝቦች በቀጥታም ሆነ በተዘዋዋሪ በዲጂታል አገልግሎት የማስተሳሰር አቅም አለው። ኢትዮ ቴሌኮም በአሁኑ ወቅት ከ80 ሚሊዮን በላይ ደንበኞችን የያዘ ሲሆን ይህ ፕሮጀክት ኩባንያውን በምስራቅ አፍሪካ የቴሌኮም ማዕከል ሀብ ለመሆን የያዘውን ራዕይ ያፋጥነዋል። በአሁኑ ወቅት አብዛኛው የአፍሪካ ኢንተርኔት በባህር ስር ኬብሎች ላይ የተመሰረተ ነው። ይህ የምድር ላይ የፋይበር መስመር ግንኙነት ቢቋረጥ እንኳን አስተማማኝ ተለዋጭ መስመር ይፈጥራል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ እንዳሉት ይህ ስምምነት ውል መፈራረም ብቻ ሳይሆን የጋራ ዲጂታል የወደፊት ዕጣ ፈንታችንን መገንባት ነው። የሆራይዘን ፋይበር ተነሳሽነት ለጥንካሬው አስተማማኝና ከፍተኛ አቅም ያለው የአፍሪካ ለአፍሪካ ትስስር ኮሪደር ለመፍጠር የተወሰደ ደፋር እርምጃ ነው። ይህ ስምምነት በፖለቲካዊና ኢኮኖሚያዊ ውጥረት ውስጥ ለሚገኙ የአፍሪካ ቀንድ ትልቅ ተስፋ ቢሆንም ሱዳን በአሁኑ ወቅት ካለችበት የውስጥ ጦርነት አንጻር የሱዳቴል ግሩፕ ፕሮጀክቱን በታሰበ ፍጥነትና ጥራት ለማስፈጸም ያለው አቅም ተግዳሮት ሊገጥመው ይችላል። የመሰረተ ልማት ደህንነት መጠበቅ ዋነኛው ስጋት ነው። መሰረተ ልማቱ መዘርጋቱ ብቻ ሳይሆን ለተጠቃሚ የሚቀርበው የኢንተርኔት ዋጋ ምን ያህል ይቀንሳል የሚለው ጥያቄ ነው። ድንበር ተሻጋሪ ታሪፎች ካልተቀነሱ የዲጂታል ውህደቱ ለተራው ዜጋ ትርጉም ላይኖረው ይችላል። አፍሪካ ዳታዋን በራሷ ምድር ላይ ማቆየት እንድትችል እንዲህ ያሉ አፍሪካ ለአፍሪካ ፕሮጀክቶች ወሳኝ ናቸው። ይህም በአውሮፓና እስያ የባህር ስር ኬብል ጥገኝነት ለመውጣት ትልቅ ፋይዳ አለው። ዕውቁ ኤርትራዊ የታሪክ ተመራማሪ ፕሮፌሰር አስመሮም ለገሰ ከዚህ ዓለም በሞት ተለዩ። ፕሮፌሰር አስመሮም በተለይ ኢትዮጵያ ውስጥ በኦሮሞ የገዳ ስርዓት ላይ ባደረጉት ምርምርና ለዓለም በማስተዋወቅ እንደሚታወቁ የሀገር ውስጥ የመገናኛ ብዙሃን ዘግበዋል። ፕሮፌሰሩ በተለይ በ1960ዎቹ አጋማሽ የዲሞክራሲያዊ አስተዳደር ስርዓት የሆነውን የኦሮሞ የገዳ ስርዓት ታሪክ፣ ባህልና ወግ በማጥናት ቀጥለው ለመጡ ተመራማሪዎች በር መክፈታቸው ይነገርላቸዋል።
በምርምራቸው በርካታ መጻሕፍትና ጥናታዊ ዘገባዎችን ማቅረባቸው የሚነገርላቸው ፕሮፌሰር አስመሮም ለገሰ በ2010 ዓ.ም ለረጅም ዓመታት ካገለገሉበት ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ተበርክቶላቸዋል። ፕሮፌሰር አስመሮም ለገሰ ባለትዳርና የሶስት ልጆች አባት ነበሩ። በሌላ ዜና በሩሲያና በዩክሬን መካከል ለዓመታት የዘለቀው ደም አፋሳሽ ጦርነት ለማስቆም ያለመ ሁለተኛው ዙር የሶስትዮሽ ድርድር በተባበሩት አረብ ኤሚሬትስ መዲና አቡ ዳቢ ትላንት ተጀምሯል። የዩክሬን፣ ሩሲያ እና የአሜሪካ ከፍተኛ ልዑካን በጋራ ጠረጴዛ ዙሪያ ተቀምጠዋል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮቭ እና የዶናልድ ትራምፕ አማች የሆኑት ጄሬድ ኩሽነር በንግግሩ ላይ እየተሳተፉ ይገኛሉ። የዩክሬን ዋና ተደራዳሪ ሩስተም ሁሜሮቭ እንደገለጹት ድርድሩ በፕሬዝዳንት ዘለንስኪ መመሪያ መሰረት ክብር ያለውና ዘላቂ ሰላም ለማምጣት ያለመ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው ለሰላማዊ መፍትሄ በሩ ክፍት ቢሆንም ዩክሬን ተገቢውን ውሳኔ እስክታስተላልፍ ድረስ ሩሲያ ወታደራዊ እርምጃ እንደምትቀጥል አስታውቀዋል። የሶስትዮሽ ውይይቱ ከተጠናቀቀ በኋላ ልዑካኑ በተለያዩ ንዑስ ቡድኖች ተከፋፍለው በዝርዝር ጉዳዮች ላይ እንደሚመክሩና በመጨረሻም የጋራ አቋም ላይ ለመድረስ እንደሚሰሩ ይጠበቃል። በፓኪስታን ደቡብ ምዕራብ ግዛት በሆነችው ባሎቺስታን የጸጥታ ኃይሎች ባካሄዱት መጠነ ሰፊ የመልሶ ማጥቃት እርምጃ 197 የባሎክ አማጽያን መገደላቸውን የመንግስት ባለስልጣናት አስታወቁ። አማጽያኑ ባካሄዱት የተቀናጀ ጥቃት 36 ንጹሃን ዜጎችና 22 የጸጥታ ኃይሎች መገደላቸው ተገልጿል። በአጠቃላይ ላለፉት ጥቂት ቀናት የሟቾች ቁጥር ከ250 በላይ ደርሷል። የባሎክ ነፃ አውጪ ጦር BLA የተባለው ቡድን በባንኮች፣ በእስር ቤቶች፣ በፖሊስ ጣቢያዎችና በሚሊታሪ ተቋማት ላይ ጥቃት ፈጽሟል። የክልሉ ዋና ሚኒስትር ሳርፍሬዝ ቡጉቲ እንደገለጹት በአሁኑ ወቅት በአማጽያኑ ተይዘው የነበሩ አካባቢዎች በሙሉ ነፃ መውጣታቸውና ቀሪዎቹንም እስከ መጨረሻው እናድናቸዋለን ብለዋል። የተባበሩት መንግስታት ድርጅት ጥቃቱን አጸያፊና ፈሪነት የሞላበት ሲል አውግዞታል። ባሎቺስታን በማዕድን የበለጸገች ብትሆንም በፓኪስታን መንግስትና በባሎክ ተገንጣይ አማጽያን መካከል ለበርካታ አስርት ዓመታት የዘለቀ ግጭት ሲካሄድባት ቆይቷል። የአሜሪካ መንግስት BLA የተባለውን ቡድን በአሸባሪነት መዝግቦታል። በሩሲያ በኢየሱስ ክርስቶስና ወታደሮች ላይ የተሳለቀው ኮሜዲያን በእስራት ተቀጣ። በሩሲያ ሞስኮ የሚገኝ ፍርድ ቤት አርቴሚ ሆስታኒን የተባለውን ኮሜዲያን ጥላቻን በመቀስቀስና የሃይማኖት ስሜትን በመንካት ወንጀል ጥፋተኛ መባሉን የሀገሪቱ መገናኛ ብዙሃን ዘግበዋል። 5 ዓመት ከ9 ወር እስራትና 300,000 ሩብል ቅጣት ወስኖበታል። ምክንያቱ እግሩን ስላጣ የጦር አርበኛ ስለ ኢየሱስ ክርስቶስ የተናገራቸው ተገቢ ያልሆኑ ቀልዶቹ በሩሲያ ጦርነት በኋላ ባወጣቸው ጥብቅ የሳንሱር ሕግ መሰረት የተወሰነ የቅርብ ጊዜ የፍርድ ውሳኔ ነው። ኮሜዲያኑ በበኩሉ የታሰረበትን የተያዘበትን አሰቃቂ ሁኔታ ለፈጸመው ስህተት በቂ ቅጣት እንደሆነ ተናግሯል። በጣሊያን አነጋጋሪ የሆነ የሜሎኒ መልክ ያለው መልአክ ተፋቀ። በጣሊያን ሮም በሚገኝ አንድ ቤተክርስቲያን ውስጥ የሚገኝ የመልአክ ስዕል የሀገሪቱን ጠቅላይ ሚኒስትር ጆርጂያ ሜሎኒን እንደሚመስል ተደርጎ መሳሉ ታላቅ ውዝግብ አስነሳ። በቅዱስ ላውረንስ ባሲሊካ ውስጥ የሚገኘው የመልአክ ስዕል እድሳት ሲደረግለት መልኩ የ49 ዓመቷን ጠቅላይ ሚኒስትር ሜሎኒን ፍጹም በሚመስል መልኩ ተቀይሮ ተገኝቷል። ይህ ድርጊት በፖለቲከኞችና በሃይማኖት መሪዎች ዘንድ ከፍተኛ ቁጣን ቀስቅሷል። የሮም ሀገረ ስብከት የሆኑት ካርዲናል ባልዶሬና የክርስትና ጥበብ ለፖለቲካ መጠቀሚያ መሆን የለበትም ሲሉ አወግዘዋል። በካህናቱ ትዕዛዝ መሰረት የስዕሉ ፊት ዛሬ እንዲፋቅ ተደርጓል። ሰዓሊው ብሩኖ ቫለንቲኔቲ በቫቲካን ትዕዛዝ መሰረት ፊቱን ማጥፋቱን ገልጿል። የቤተ ክርስቲያኑ ፓስተር ዳንኤል ሜኬሌቲ ሲናገሩ ሰዎች ጸሎት ከማድረግ ይልቅ ስዕሉን ለማየት መሰለፋቸው ተቀባይነት የለውም ብለዋል። ጠቅላይ ሚኒስትሯ ሜሎኒ በኢንስታግራም ገጿ ላይ የስዕሉን ፎቶ በመለጠፍ አይኔ በእርግጠኝነት መልአክ አልመስልም በማለት ነገሩን በፈገግታ አልፈዋለች። የጣሊያን የባህር ሚኒስትር በጉዳዩ ላይ ምርመራ መጀመሩን አስታውቋል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።